ስቲቨን ባርትሌት እንደ አውሮፓውያን አቆጣጠር 1992 ከናይጄሪያዊት እናቱና ከእንግሊዛዊ አባቱ ቦትስዋና ተወለደ። እናቱ ማንበብና መጻፍ ባትችልም አባቱ የተዋጣለትና ብሩህ መሐንዲስ ነበር። ስቲቨን ከቤተሰቡ 4 ልጆች የመጨረሻው ልጅ ነው። የ2 ዓመት ሕፃን ሳለ ቤተሰቡ ወደ እንግሊዝ ፕላይማውዝ ከተማ ተዘዋወሩ። አዲስ ተዘዋወሩበትም ሰፈር መካከለኛ ገቢ ያላቸው ነጮች ብቻ የሚኖሩበት ሰፈር ነበር። በዚህም ወቅት ቤተሰቡ በኢኮኖሚ ተጎድቶ ስለነበር ስቲቨን እና ወንድሞቹ በችግር ለማደግ ተገደው ነበር። ስቲቨን እንደ እኩዮቹ የአካባቢው ልጆች የሚፈልገውን ነገር ማግኘት አለመቻሉ በልጅ አእምሮ ራሱን ከሌሎች የተለየ አድርጎ እንዲቆጥር ትልቅ ስነ ልቦናዊ ጫና አሳድሮበታል። እንደዛም ሆኖ ስቲቨን በሁኔታዎች ሳይሰበር የሚፈልገውን ነገር ማግኘት የሚችለው በራሱና በራሱ ድርጊት ብቻ መሆኑን ተረዳ። ስኬት በቀላሉ እንደማይገኝ ሲገባው የተለየ መሆኑን እንደ መስፈንጠሪያ ተጠቅሞ የራሱን የስኬት እርምጃዎች መውሰድ እንዳለበት ተረዳ። ስቲቨን በህይወት ተግዳሮት ምክንያት ትምህርቱንም በአግባቡ መከታተል አልቻለም ነበር። ፈተናዎቹንም በብዙ ጭንቀትና በጠባብ ውጤት ያልፍ ነበር። በትምህርቱ ቢገፋ ያሰበበት መድረስ እንደማይችል ሲረዳ ትምህርቱን ወደ ጎን በመተው የሥራ ፈጠራዎችና የንግድ ሀሳቦች ላይ አተኮረ። በዚህም ወቅት ስቲቨን የትምህርት ቤቱን የጉብኝት ጉዞዎች ማስተባበርና ለትምህርት ቤቱ የቡናና የፈጣን ምግብ ማሽኖች በማስማማት በማሽኖቹ ከሚሸጡ ነገሮች ትምህርት ቤቱ የራሱን ድርሻ እንዲያገኝ ማስማማት ቻለ። በዚህም ምክንያት በመደበኛ ትምህርት ብዙም ሳይገፋበት ቀረ። በማንቸስተር ሜትሮፖሊታን ዩኒቨርሲቲ የቢዝነስ አድሚኒስትሬሽን አንድ ኮርስ ብቻ ከተከታተለ በኋላ በዙሪያ ያሉ ተነሳሽነት የሌላቸው ተማሪዎችና የፈዘዘው የትምህርት ስርዓት ወደ ተሻለ የህይወት ምዕራፍ እንደማያሻግረው ተረዳ። የትምህርት ስርዓቱ የወጣቶችን ተሰጥኦ የሚያጎለብት አይደለም ብሎ ይተቻል። ከዘመኑ ጋር ያልዘመነ ታድሶ የሚያስፈልገው ስርዓት ነው ብሎ ያምናል። ስቲቨን ባርትሌት በ2011 ለመጀመሪያ ጊዜ በድራጎንስ ደን የሥራ ፈጣሪዎች ውድድር ላይ ለመወዳደር አመልክቶ ሳይሳካለት ቀርቶ ነበር። ከዚያን ጊዜ ጀምሮ ግን የስኬት ጉዞ እጅግ አስደናቂ ወደ መሆን መሻገር ጀመረ። ስቲቨን የመጀመሪያ የተመዘገበ ድርጅቱ ዎል ፓርክ የተባለ የኦንላይን ማህበራዊ ሚዲያ መገናኛ ሲሆን በአንድ ከተማ የሚኖሩ ተማሪዎችን የሚያገናኝ ነበር። ይህም የመጀመሪያ የሥራ ፈጠራው በጊዜው እንደታሰበው ስኬታማ ሊሆን ባይችልም ስቲቨን ብዙ ትምህርቶችን ቀስሞበታል። ከዚህ በመቀጠል ስቲቨን በ22 ዓመቱ ሶሻል ቼን የሚባል የማርኬቲንግ ኤጀንሲ ከዶሚኒክ ማክግሬገር ጋር በመሆን ከመኝታ ቤቱ ሆኖ ጀመረ። ይህም ድርጅት የማህበራዊ ሚዲያ ኤጀንሲ ሲሆን ስራውም ብራንድ ድርጅቶችንና ምርቶችን በማህበራዊ ሚዲያ ከህዝብ ጋር ማገናኘት ነበር። ድርጅቱ በአጭር ጊዜ እድገት በማሳየቱ ሰራተኞች እስከ 200 ደረሱ። ገቢውም በአሜሪካና ኢንግላንድ ከ$25 ሚሊዮን በላይ ሆነ። በአንድ ወቅት ምግብ እስከ መስረቅ የደረሰ ወጣት ትምህርቱን አቋርጦ በራሱ መንገድ ለውጥን የፈለገው ወጣት በ23 ዓመቱ ሚሊዮነር ለመሆን ቻለ። የስቲቨን ባርትሌት ስኬት አሁን በየቦታው ይወራል። በተለያዩ የሚዲያ ዝግጅቶች በእንግድነት ይቀርባል። በኢንስታግራም የሚለጥፋቸው አነቃቂ ጥቅሶች በብዙ ሰዎች ተወዳጅነትን አግኝተዋል። የስቲቨን ፖድካስት የሆነው ዲያሪ ኦፍ ዘ ሲኢኦ በቢዝነስ ዘርፍ ለበርካታ ጊዜያት ሲመራ ቆይቷል። ፖድካስቱ አሁን በተለያዩ ሙያ ተሰማርተው ትልቅ ልምድና እውቀት ያካበቱ ጉምቱ ሰዎች የሚቀርቡበት ከዓለማችን ምርጥ ፖድካስቶች መሃል ነው። በ2022 ስቲቨን እንደ ማርከስ ራሽፎርድ እና ሚካኤላ ኮል ካሉ ታዋቂ ሰዎች ጎን በዩኬ ብላክ ፓወር ዝርዝር ውስጥ 6ኛ ሆኖ ተቀምጧል። ስኬቱ በ2020 ሶሻል ቼን የተባለውን ድርጅት ትቶ ወደ አዲስ የወደፊቱን ያነጣጠሩ የሥራ ዘርፎች እንዲያመራ አድርጎታል። ከነዚህም መሃል በብሎክቼን ዙሪያ የሚሰሩ አፕሊኬሽኖች ላይ የሚሰራ ሰርዶዌብ የሚባል ድርጅትና ፍላይት ስቶሪ የተሰኘ የማርኬቲንግ የሚዲያና የኢንቨስትመንት ድርጅት ይገኝበታል። ስቲቨን በቢቢሲ ተዘጋጅቶ በሚቀርበውና ከዚህ በፊት በሥራ ፈጣሪነት ለመወዳደር ተመዝግቦ ባልተሳካለት ድራጎንስ ደን በተባለው የሥራ ፈጣሪዎች ውድድር ላይ ኢንቨስተርም ሲሆን በዕድሜ ትንሹና የመጀመሪያው ጥቁር ኢንቨስተር ሆኗል።
በዚህ ውድድር ስቲቨን ከአናሳ ማህበረሰብ ክፍል የመጡ ወጣቶችን ያበረታታል። የገንዘብ እጦትና በትምህርት አለመግፋት ከስኬት መንገድ ያላስወጣው ስቲቨን ባርትሌት ሃፒ ሴክሲ ሚሊዮነር የተባለ መጽሐፍ ማሳተሙ በከፍተኛ ሽያጭ ዝርዝር ውስጥ መግባትም ችሏል። የሁልጊዜ ምርጥ አባባሉ ማቆም ሊወገዝ አይገባም ወደሚቀጥለው ምዕራፍ ከመሻገራችን በፊት የሚገኝ ጠቃሚ ነገር ነው የሚል ነው። ከአስቸጋሪ የልጅነት ህይወት ብዙዎችን ወደ መርዳት የተሻገረ ህይወት። ስቲቨን ባርትሌት። ቸርን ሰንብት። ቻናሌን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።